ሰላም ሰላም ውዶቼ እንዴት ናችሁ? አለው እግዚአብሔር ይመስገን ደህና ነኝ። ሪታ ነኝ ከማዳም ኩሽና። ዛሬ ይዤላችሁ የመጣሁት የቻይኒዝ አሰራር ነው። አብረን እንስራ። ዘይቴ ሞቅ አድርጌ ሽንኩርት አድርጌበታለሁ። ሽንኩርቴን እጠብሳለሁኝ። ሽንኩርቴ ጎልደን ከለር ሲሆንልኝ ነጭ ሽንኩርት እጨምራለሁ ማለት ነው። ነጭ ሽንኩርቴንም አብሬ ጥብስ አደርጋለሁኝ። እንደምታዩት ያምራል ከለሩ። ስጋ ጨመርኩኝ፣ የዶሮ ስጋ ማለት ነው፣ የተከተፈ ስድር እና እሱንም አብሬ ጥብስ አደርጋለሁ። በተረፈ እንዴት ናችሁ? ሙቀቱ እንዴት እያደረጋችሁ ነው? በስደት ያላችሁ እኛ ጋር በጣም ነው የሚሞቀው፣ መሮናል። የተጠቀምኩት ይሄኛውን ነው ማለት ነው፣ አተር ታሽጎ የሚሸጠው። አንድ ላይ ጥብስ አደርጋለሁ። ሙቀቱ ድካሙ አንድ ላይ የተለየ ነው። ስደት እንደው ፈጣሪ በቃችሁ ይበላል። ሌላ ምን ይባላል? እንበረታለን እስከዛን ድረስ። ከዛን ደግሞ ይሄኛውን ሚክስ የሆነ ኮድራን የጨመርኩበት ማለት ነው። እንደምታዩት ሁሉ ነገር አለው። ፍልፍል ባርድ አለው፣ ካሮት አለው፣ ቃሪያዎች አሉት፣ መለወን ቃሪያ እና ይሄ የአበባ ጎመን አለው ማለት ነው። እና ይሄ ምንድነው እሱ ስሙ ጠፋብኝ። በቆሎ የትንሹ በቆሎ ማለት ነው። እኛ ሀገር ጫፉ ነው የሚጣለው ማለት ነው፣ እዚህ ሀገር የሚበላው። እና እንደምታዩት ያምራል ከለሩ። እዚህ ጋር ደርሶልኛል ቻይኒዛችን። በመቀጠል ሶስ ነው የምጨምርበት። ይሄ ስዊት ሶሱ ነው ማለት ነው። ሁለት አይነት ሶስ ነው ያለው። አንዱ ጨዋማው ነው፣ አንዱ ደግሞ ጣፋጩ ነው፣ ሶያ ሶሶቹ ማለት ነው። እና እነሱን ሁለቱንም አደርጋለሁኝ። እና የእናንተን ቤት የቻይኒዝ አሰራር ደግሞ ኮሜንት ላይ አስቀምጡልኝ። በነገራችን ላይ ዛሬ የሰራሁት የሆነ ቀለል ያለውን ነው፣ ብዙ ነገርም አልገባበትም። ያው በየቤቱ ደግሞ የተለያየ አሰራር አለና እኔ የኛን ቤት ነው ያካፈልኳችሁ። እኛ ቤትም ያው ከዚህ የተለየ እሰራለሁ። ዛሬ ግን የሰራሁት ይሄንን ነው። በመቀጠልም ሩዜን አርጌበታለሁ ማለት ነው። ሩዙን ቀቅዬ አቀዝቅዤዋለሁ በደንብ ማለት ነው፣ እንዳይሰባበርብኝ። እዚህ ውስጥ አብሮ ትንሽ ከፍ ባለ እሳት ስለሚማሰል አቀዝቅዤዋለሁ። እዚህ ጋር የተጠቀምኳቸውን እንትኖች አስቀምጫለሁኝ፣ ግብአቶች ማለት ነው እንደምታያቸው። ከዛ መቀጠል ይሄንን ይመስላል ቻይኒዛችን። ስለተከታተላችሁኝ አመሰግናለሁ። ከተመቻችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። መልካም ጊዜ።